መሃን ነኝ። ባሌ ወይት ስለማይችል መሃን ነኝ። አምላኬ አንድ ልጅ ለኔ መስጠት ከብዶ 5 ዓመታችን ምን አርጌ ነው? ቆይ መሃን ሴት አግብተህ ቤተሰብ ታሰድባለህ። ቆይ መቼ ነው ቤት ውስጥ ልጅ የምናየው? ምን እያልሽ ነው? ወንድሜ ስንት ዓመት ሆናችሁ እስካሁን ልጅ የለም ወይስ እናትን ጸጋ ፈጣሪ ነፍጓታል? እህቴ ይበቃሻል። የቤቱ ብቸኛ ወንድ ልጅ መሆንን አትርሳ። ወይ ፍታት። ደህና ዋላችሁ? የኔ እናት መጣሽ? ኃጢአትሽን ለመደበቅ ቤተክርስቲያን መዋል ጀመርሽ ማለት መውለድ ማች ሴት መሆንሽን ረስተሽው ነው ወይስ አስታውሱኝ ነው? በቃሽ እህቴ። እውነት ነው ተሳስቻለሁ። እውነታውን ሳታውቂ ፍርድ እየሰጠሽ ነው። ታዲያ እውነቱ ምንድነው? ሚስቴ መሃን አይደለችም። መውለድም አልችለው እኔ ነኝ። አዎ መሃን ነኝ። ባሌ ወይት ስለማይችል መሃን ነኝ። ለአመታት የተወረወረባትን ቃል ተሸክማ እስካሁን ቆይታለች። ይቅርታ ወንድሜን ማለለውን ሁሉ አንቺን ብዬሻለሁ። የወንድሜን ጉድለት አንቺ ላይ ሳይቻለሁ። ስንቷ ሴት ናት በባሏ ምክንያት መሃን የተባለች? ስንቷ ናት በሷ የተሳበበው? ልጅ የፈጣሪ ስጦታ ነው። እሱ በፈቀደ ሰዓት ይሰጠናል።